ሚያኖርም እግዚአብሔር ነው ሚገልም እግዚአብሔር ነው አይደለ ስለዚህ እምነታችንን ፈጣሪያችን ላይ ማድረግ ነው ጸበላችንን እንሄዳለን በዚሁ አጋጣሚ ቤተሰብ እባካችሁን አሁንም አለው በሉት አሁንም ያብሬሽን ስልክ ከስራ አስቀምጥላችኋለሁ እየደወላችሁ ከጎን ነው እንደው ምን አይነት ጭንቀት ውስጥ እንዳለ ትንሽ አብሬሽ በእና እሺ በለኝ በእግዚአብሔር አስቀይም እሺ ግን ሙሉ አይደል አይ ጓደኜ ሰው በጠፋበት ዘመን አንተን በማግኘቴ መቼም እንዳላጣ ሆንክብኝ ስስቴ ልዩ ወንድሜ ነህ የምኮራብህ ሲከፋኝ ልቤ የማጫውት ዝም ነው የምለው ብዙም አልናገር ሰላም ውዴና ፋሚሊ ቤተሰቦች እንዴት ቆያችሁልኝ ቤተሰብ ሁሉ ሰላም አለው እኔ ለማታቁኝ ይሄን አባላለሁኝ ያው እንግዲህ ዛሬ መጥቻለሁኝ በአብርሽ ዙሪያ ያው አብርሽ ያለበት ስሜት ጥሩ አይደለም ቤተሰብ ከዚህ ሙድ ውስጥ መውጣት አለበት ያው ብዙዎቻችሁ እየደወላችሁ እንተም አግዘው ትሪት ተስጠው ምናምን ብላችሁኛል ያው እኔም እንግዲህ ባቀሜ አብርሽ ማለት ጓደኛዬ ወንድሜ ነው ማለት በጣም ብዙ ክፉም ደግም አሳልፈናል ሶ እንደዚህ አይነት ነገር ውስጥ ገብቶ ላይው አልፈልግም እውነት በጣም እኔ ምን ማለት እንዳለብኝ አላቅም ቤተሰብ በጣም የሚያስከፋ በጣም ስለ እውነት በጣም የሚያሰማንትን ውስጥ ነው ያለው እና እኔ ዛሬ መጣውትኝ አብርሽን ጸጉሩን እንዲቆረጥ ባለኛ አቅም ላሳመነውና ማለት ሳይሆን አብሮኝ ምሳ እንዲበላ ሻይ ቡና እንድንል ባለችኛ አቅም ላግዘው ሰብያው ከሰው ጋር ሲሆኑ ነው ሁሉም ነገር ደስ የሚለው ከሰው ጋር አብሮ ሲቋደስ ማለት እየበላንም ሻይ ቡናም እያለን እያወራን አሁን ካለበት ዓለም ውስጥ እንዲወጣ ነው ማለት ይሄ ቀላል ነገር ሆኖ አይደለም አንዳንዴ ተረትም አለ ለተቀማጭ ሰማይ ቅርብ ሆኖ የሚባል ተረት ያው እኛ ውጪ ላይ ስላለን ቁስሉ ሊያመን ይችላል እንጂ ሊጠዘጥዘን አይችልም የሆነውን ሰው ቁስል ብናይ እንደዛ ሰውዬ ሊጠዘጥዘን አይችልም ሶ ግን በቻልኩትኝ አቅም አሁን አብርሽ ካለበት ዓለም ውስጥ መውጣት አለበት ለሰው መድኃኒቱ ሰው ነው ሌላ ምንም አይደለም ስለዚህ በቻልኩትኝ አቅም ከአብርሽ ጎን ለመሆን ስለ እውነቴው በእናንተ ፊት ቃል ገባለሁኝ ቤተሰብ እናንተም ድጋፋችሁ አይለየው አሁንም ስልክ ቁጥሩን አስቀምጥላችኋለሁ አይዞ ከጎንህ ነን በሉት ለሰው ልጅ ጸሎት ነው መሰረታዊ ነገር በጸሎታችሁ አግዙት ነው በቃ ሌላ ምንም አይደለም ማለት ቤተሰብ አብርሽም ነው ራሱም እየመጣ ነው እንግዲህ እስቲ ጸጉሩን እንደምንም እንዲቆረጥ አሳምነዋለሁ ያው ጸጉሩም ተንጨባሯል እንዴት ሰላም ካሜራ ይዘባ አራው ሰላም አክሱ ነው ልቆም ጃኬቱ ፀሐይ ነው አይሞቀም ቤተሰብ ሰላም ቤተሰብ እንዴት ናችሁ ሰላም በጣም ነው አመሰግናለሁ እዚህ ቤተሰብ የደወላችሁ ስለሆነ አቀርባችኋለሁ እናንተ ትንሽ አራት ቤተሰቦች ከርዛኞቹ እና ይቅርታሽ በቃ ጉንፋን እንግዲህ አብርሽ የደወልኩልህ አብረን እንድንውል ፈልጌ ነው ትንሽ ቡና እንድንል መውጣት ባልፈልግም ላስቀይም ስለልኩኝ በቤተሰብ ፊት ደግሞ ቃል እንድትገባልኝ የምፈልገው ጸጉር ጸጉርን ተቆረጥ እሺ በለኝ እንሂድ እንደውም አሁን ጸጉር ቤት እንሂድ ከምሳ በፊት ጸጉር ቤት እንሂድ እውነት እሺ በለኝ አብርሽ እሺ ኖርማሉን ተወውና አስቀንሰው ቢያንስ ትንሽ አብርሽ እሺ በለኝ በእግዚአብሔር አስቀይም እሺ ግን ሙሉ አልቆረጠ አዎ ችግር የለም እውነት በቃ ትንሽ እናስቀንስለት ከዚህ እንሂድ ቤተሰብ እንግዲህ እስከ ቪዲዮ መጨረሻ አብራችሁን ቆዩ አታርጉ አረ ተውነት ጣሎ ሲጀምር ምን ያደርግልሃል በቃ ጣሎ እሺ በለኝ ሰፈር ስመለስ አረ በቃ ተው አንተ ከእንደዚህ አይነት ሙድ ውስጥ እንድትወጣ እንዴ ነው ፍላጎት መልካም ጓደኛ ልክ እንደ ምሰሶ ነው ከፍቶኛል ስትላቸው ካንተ በላይ የሚከፉ ሰዎች በዙሪያ ካሉ በጣም እድለኛ ነህ ይበልጥ ደግሞ መከፋትን ስትነግራቸው የሚረዱ ካሉ በምድር ላይ ካንተ በላይ እድለኛ የለም ስለዚህ ደግሞ
አንተ በፍላጎት ከምትመርጠው ጓደኛ ይልቅ በአስቸጋሪ ጊዜ ላይ ሆነ ሳለ ጊዜ ራሱ የሚያመጣልህ ጓደኛ የተሻለ ነው። እወዳችኋለሁ። ጓደኛዬ ብረትን እንደሚስለው አንተም ለኔ እንደዛ ሆነሃል። እውነተኛ ጓደኝነትን አሳይተኸኛልና። እሺ ቤተሰብ እንግዲህ እንደምታዩት አብርሽዬ አምሮባት ፏ ብላለች። የምር ስለሰማኝ ደስ ብሎኛል። ካለበት ሙድ መውጣት አለበት። አሁን ምሳልም በላ ይኸው ሽሮ ቤት ደርሰናል። አሁንም እስከ ቪዲዮ መጨረሻ አብራችሁን ቆዩ። አብረህ ጊዜ የምታሳልፈውን ጓደኝነት አይደለም፣ በስራ የምትገናኘውን ጓደኛ አይደለም። ምክንያቱም ትገናኛለህ፣ የሆነ ጊዜ ላይ ያልፋል። ጓደኛ ከዛ በላይ ነው። ያ ማለት ውስጥ የሚሰማህን ቢከፋህም ደስ ቢልህም እያንዳንዷን ነገር ብሎ የሚያዳምጥህም ያንን ሰው ማጣት ምን ያህል ከባድ ነው። እሺ ቤተሰብ እንግዲህ ምሳችንን አዘናል። ያው እየመጣ ነው። እስከሚመጣ ድረስ ከአብርሽ ጋር ትንሽ እንመካከል ብዬ ነው አይደል? አብርሽ የሐኪም ቤት ቀጠሮን በዚህ አጋጣሚ ቤተሰብ ዛሬ እንግዲህ ውጤቱ ይሰማሉ ብዬ አስባለሁ። ብቻ ግን ትንሽ ውስጥ እየፈራ ነው። አብርሽ ምንም የሚያስፈራ ነገር የለም። ያው ምን መሰለህ እኔ አሁን ማለት እኔ እረዳዋለሁ ያለህበትኝ ስሜት በጣም ከባድ ነው። እዚህ ጋር ቁጭ ብዬ እንዲህ ነው ምናምን ብዬ ቀለል ላደርግልህ አልፈልግም። ግን እስከዚህች ውጤት መጨረሻ ድረስ ነገር ባለ ደስ ይለኛል። አይ እንሄዳለን። ምንም ይፈጠር ምንም ማለት ነው አንተ ላይ ምንም የሚፈጥረው ነገር የለም። ይኸው የሚያኖርም እግዚአብሔር ነው፣ የሚገልም እግዚአብሔር ነው አይደለ? ስለዚህ እምነታችንን ፈጣሪያችን ላይ ማድረግ ነው። ጸበላችንን እንሄዳለን። በዚሁ አጋጣሚ ቤተሰብ እባካችሁን አሁንም አለው በሉት። አሁንም የአብሬሽን ስልክ ከስራ አስቀምጥላችኋለሁ። እየደወላችሁ ከጎን ነው እንደው ምን አይነት ጭንቀት ውስጥ እንዳለ ያው አጠገቡ ሆኖ በአካል ያለ ሰው ነው ሊረዳው የሚችለው። ብቻ አብሬሽን አሁንም ምልህ እኔ እስከዚህ ይሄ አሁን እስካለህበት መጨረሻ እስከ ህይወት ትንፋስ ድረስ ከጎንህ ነኝ። ምንም ያሳቅቅ ነገር የለም። አንተ መጨናነቅ የለብህም። ስለቀረህ የምትፈጥረው ነገር የለም። ቀርተህስ ቢሆን ይቀርልሃል። ውጤቱ ብቻ እኔ እንጃ እና ብቻ ላመሰግናችሁ እፈልጋለሁ። ችግር የለውም። እኛ ምንም መመሰጋገን አያስፈልግም። እንዴ ሰውነታችን ምን ላይ ነው ጥቅሙ? አብርሽ እንዴ ስንት ጥሩ መጥፎ እኮ አሳልፈናል አይደለ? ዛሬ እዚች ጋር ቪዲዮን ብቻ አይደለም ሰው ማየት ያለበት። ስለዚህ ምንም ይሁን ምን እንወጣዋለን። አብርሽ ገባህ? ምንም ይሁን ምን እናየዋለን በኋላ። አንተ አትጨናነቅ። በቃ ተስፋችን ጸበል እንሄድ እየተዘጋጀን አይደለም? እምነታችን ፈጣሪያችን ላይ ነው። ስለዚህ ለፈጣሪ ሰጥተን እንሄዳለን። ምንም ይሁን ምን አትጨናነቅ። አሁንም ፊት ላይ መርበትበት አለ። እንዴትስ ነው አብርሽ ጸጉሩን አላማረበትም ኮመንት ላይ እና አብርሽ ምሳሳችን መጥቷል። ውሃ 1 ሊትር አለ እና አብርሽ ያዝ እና ውጤቱ ምንም ሆነ ምንም አብርሽ በቃ አንተ መጨናነቅ የለብህም። ይሻባል ምንም ሰው ከሌ እንዲያለኝ ከሌ ምናምን አይመለከተውም ማንም ስለ አንተ። ገባህ አይደል? ያዝ አረ ብላው ብላ አብርሽ ያዝ ብላ የበላው ነው አብርሽ ብላ እሺ ቤተሰብ እንግዲህ በልተን ጨርሰናል። በጣም አረ ችግር የለም። ያው እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ያው የውጤቱ እንትን ከሰዓት በኋላ አለ ሐኪም ቤቱ። እንደውም ለምን ቪዲዮ አትሰራላችሁ? በራስህ ቤት እውነት እንደውም ትሰራለህ። ቤተሰብ በቃ እዚህ ጋር አበቃን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ አሁንም በድጋሚ ከልብ እያመሰገንን በያላችሁበት ሰላምና ፍቅር ጤና ብዝት ይበል። አሁንም እባካችሁ አብርሽን ደውሉ አለው ታግዙት። በእናታችሁ ቡና እንጠጣብሽ። ሂሳብ እስቲ እማ ሂሳብ። ኧረ እንዴ ምን ሆነ ነው? እንውጣ። ያው እዛ ጋር ሂሳብ